ነመስቴ ኢትዮጵያ ዛሬ ደግሞ የህንድን ቀለል ያለ ቁርስ ልንቀምስ ያለነው ነመስቴ ኢትዮጵያ ነው። ከኢትዮጵያ የባህል ምግቦች ወተን የሌሎች ሀገራት የባህል ምግቦችስ ምን ይመስላሉ ብለን እየቀመስን ነው። በቀጣይም ደግሞ ወደ ሌላ ሀገር እንሄዳለን። ዛሬ የህንድ ምግብ ነው። የህንድ ምግብ እንግዲህ ብዙዎቻችሁ ታውቁታላችሁ። እዚህ ጋር መጥቼ ሳየው ግን ትንሽ ቀየር ያሉ ነገሮች አሉ። ሁሉ ነገሩ ስፓይሲ መስለኝ ነበር እና ደግሞ የምግብ አይነቶቹም አንድ አይነት ይመስሉኝ ነበር። የተለያዩ ይሄ ነገር አለ፣ ይሄ ነገር አለ፣ ይሄ ነገር አለ። ራሳቸው ያብራራሉ። እኔ አሁን ይሄንን አልሸመድድም። የተለያዩ ናቸው። እዚህ ቤት ስትመጡ የተለያየ አማራጭ አለላችሁ። ለምሳሌ ከዚህ ወደዚህ የፍስክ ነው፣ ከዚህ ወደዚህ የጾም ነው። በአጠቃላይ ሬስቶራንቱ ግን ሐላል ሬስቶራንት ነው። ለአፍጥር ፕሮግራም ያዘጋጁት ቦታ አላቸው፣ ፓኬጅ አላቸው። ሞክሩት እና ደስ ይላል። ግን ቴስታቸው አሁን ስሙን መጀመሪያ በቀላሉ ላወራላችሁ የምችለው ሳምቡሳውን ነው። ናው ስፓይሲ ነው ግን ለአበሻ ይሆናል። በጣም በአሪፍ ወይ ነው የሚሰሩት። በጣም ብዙ ቅመማ ቅመሞችን ልክ እንደኛው ይጠቀማሉና አሪፍ ነው። ይሄኛው አሁን ራይስ ነው። ይሄኛውም አሪፍ ነው። በተለይ በዚህ በረመዳን ወቅት ሐላል ሬስቶራንት ስትጠይቁኝ ለነበራችሁ ሰዎች እዚህ ነመስቴ ኢትዮጵያ ቦሌ ስካይላይት ጀርባ ሀበሻ ቁርጥ ቤት አጠገብ ያለው ቤት አንደኛው አሪፍ ቤት ነው። አልኮል የለውም፣ የሐላል ቤት ነው። መታችሁ እዚህ መስተናገድ ትችላላችሁ። ለአፍጥርም አሪፍ ፕሮግራም አላቸው። የህንድን ባህላዊ ምግቦች አጣጥመናል። በቀጣይ ቪዲዮ ደግሞ የትኛው ምንድነው ራሱ ባለቤቱ ያብራራልናል። በቀጣይስ የየትን ሀገር ባህላዊ ምግብ እንሞክር? ኮሜንት ላይ ጻፉልኝ። እነዚህ ቂጦች ናቸው። ጋርሊክ በተና እና ለጨበራታ። ይሄ ደግሞ የኛ ስፔሻሊቲ ማንጎ ለሲ ይባላል። ሰላም፣ ዛሬ ያለሁት ታላቋ ኢንዲያ ነው፣ እናት ሀገር ህንድ። ማልበል ሳይል ይባላለሁ። የት ነው ያለሁት? ነመስቴ ኢትዮጵያ ሬስቶራንት። ከተከፈተ ስንት ጊዜ ሆነው? ወደ 3 ከግማሽ ወር ሆኗል። በቃ እሺ፣ እኔ ልብላ። እዚህ ጋር ያቀረባችኋቸው ምግቦች ግን ምን እንደሆኑ ንገራቸው። ዛሬ ያቀረበን ቬጅ ፍራይድ ራይስ ነው። ቬጅ ኢን ሆት ጋርሊክ ሶስ፣ አትክልት በሩዝ ማለት ነው። እነዚህኞቹ የጾም ናቸው ሙሉ ለሙሉ የምትጾሙ ሰዎች። ይሄኛው ደግሞ የፍስክ ነው። ግን ከዛ በእያንዳንዱ ንገራቸው። ይሄ ቺሊ ፖቴቶ ነው። ይሄኛው ሳምቡሳ፣ ይሄ ቬጅ ኮፍታ ይባላል። ከዛ በኋላ ወደ ፍስክ ስንመጣ ደግሞ ይሄ ወደ ፉል ነገር ይቀርባል። ሲታይ በፉሉ ነገር ነው፣ ግን በወጥ ጋር ስለሆነ በወጡ ነው። በዚህ በቂጣ ነው የሚባለው። ከዛ ይሄ ደግሞ ፍስክ ብሪያኒ ነው። እንደታወቀ ስሙን በደንብ ይታወቃል። ብሪያኒ የሚባል ነገር ይታወቃል። ይሄ ደግሞ ቺክን 65 ከቁጥር ጋር 65። ለምን ተባለ 65? ቴስቱ ነው። ሶስ መጀመሪያ የቀመሰ ሰውየው ቀምሶት 65 አለ። ከዛ ይሄ ተንዱሪ ቺክን ነው። 12 ሰዓት ግሪል ተደርጎ ማሪኔት ተደርጎ ነው የሚቀመጠው። ከዛ እንደም ቪዲዮ ላይ ያስገብቸው ነበር። 12 ሰዓት ነው ማሪኔት አድርገውት የሚያስቀምጡት። ከዛ በኋላ ነው የሚጠበሰው። ይሄ ደግሞ ቬጅ ኮልሃፑሪ ይባላል። ስፓይሲ ነች። እንደሚታየው እዚህ ላይ ቀይ ይሄ ማለች ሚጥሚጣ አለች። ከዛ ደግሞ መጨረሻ ላይ ጉላብ ጃሙን ይባላል። ዴዘርት። እነዚህ ቂጦች ናቸው። ጋርሊክ በተና እና ለጨበራታ። ይሄ ደግሞ የኛ ስፔሻሊቲ ማንጎ ለሲ ይባላል። እኛው ደግሞ ሌመን ሞሂቶ ነች። እንግዲህ እሱ የበላው ነው። ንገራቸው። የአፍጥር ምንድን ያዘጋጃችሁ? የአፍጥር ፓኬጅ አለን። ለፍሩት ሳላድስ እና ሰሞሳ ሱፕ ምናምን አለን። ኑና ጎበኙን። ንገራቸው፣ ዋጋውንም ንገራቸው። የፍሩት ሳላዱ ዋጋው 349፣ የኮምቦ ከሰሞሳ እና ሱፕ ጋር 449 ነው። ሁሉም ኤክስክሉዲንግ ቫት ናቸው። ፕሊዝ ነመስቴ ኢትዮጵያ ነን። ኑና። ረመዳን ሙባረክ ነው የሚባለው። ረመዳን ከሪም ብለናል። ሐላል ሬስቶራንት የምትፈልጉ ሰዎች እዚህ ቦሌ ስካይላይት ጀርባ በዮናስ ጨርጨር ወይም በሀበሻ 2000 ሀበሻ ገባ ስትሉ ሀበሻ ቁርጥ ቤት አጠገብ ታገኙታላችሁ። በቃ እዚህ አካባቢ አታጡትም። ማፕ ላይም ታገኙታላችሁ በደንብ ማፕ የምትጠቀሙ ከሆነ። ለማንኛውም ይመቻችሁ። ቀጣይ ደግሞ ወደ ሌላ ሀገር እንሄዳለን። አንተ ጋር ደግሞ በደንብ ሲፈሰክ እመጣለሁ። ገና ምንም አልበላው እመጣለሁ። ይመቻችሁ።